السلام عليكم ورحمة الله وبركاته. سلام عليكم. ይህን የመሰለ የቤት ዕቃ ይዘንላችሁ መጥተናል። ይህ የምታዩት ይሄ ሜትር ከ80 ነው። ይሄ ሜትር ከ20 ነው። ይሄ እንደምትመለከቱት እዚህ ላይ ሁለት ተከፋች ነው። ፓርቲሽን ላው ላይ መደርደሪያ ያለው እንደምትመለከቱት። ይሄንኛው ደግሞ ኖርማል ነው፣ ትልቅ ዕቃ ማስቀመጫ ማለት ነው። እንደገና ደግሞ ዝቅ ስንል ይሄንኛውም እንደዚሁ ትልቅ ዕቃ ትንሽ ዕቃ ማስቀመጫ ፓርቲሽን አለው። እንደምትመለከቱት ይሄን ይመስላል። ይሄ ደግሞ ለዚህ ትልቅ ነገሮች ለማስቀመጥ ይጠቅማል ማለት ነው። እዚህ ጋር በሮች አሉት። ይሄ እንደምትመለከቱት ጥርትና ታርገን የሰራነው ይሄው እዚህ ጋር ያለው ነገሮች ይሄን ይመስላሉ ማለት ነው። ይሄ እንደምትመለከቱት ጥርትና ያለ ስራ ነው። ይሄ የሚቀባ አይደለም፣ የሚቀባው አይደለም፣ ከቅብ ነፃ ነው። ከታችን ይሄ እንደምትመለከቱት መደርደሪያ እንዳለ ነው ማለት ነው። ይሄን ይመስላል። ይሄ ብዙ ጊዜ አሁን ዋጋ ለምን አትነግረንም እያላችሁ ነው። ይሄ አጠቃላይ የተሰራበት ዋጋ 80 ሺህ ብር ነው። እናንተ ምን እንስራላችሁ እንላለን። የምንገኘው ወሎ ኬሚካል እንገኛለን። ደግሞ ሌላ የምናሳያችሁ ሜትር ከ50 አልጋ ነው። ይሄ ሜትር ከ50 አልጋ ያለ ነው። የምትመለከቱት ላይት አለው። እዚህ ጋር መሳቢያ በሮች አሉ። ኮሜዲ ነው ማለት ነው። በርና መሳቢያ አለው። ይሄን ይመስላል። እንደምትመለከቱት ኦሪጂናል ያለ ስራ ነው። ይሄ ለእናንተ ምን እንስራላችሁ እንላለን። ይሄ የምንገኘው ወሎ ኬሚካል እንገኛለን ማለት ነው። እና ይሄ እንደምትመለከቱት እዚህ ጋር ደግሞ ይሄ ግርጌ ነው። እንደ ግርጌም ሁለት እንደገና ደግሞ እቃም ውስጡ ይሄ ማስቀመጥ ይችላል ማለት ነው። እቃ ማስቀመጥ ይችላል። ጥርትና ጽድት አድርገን እንደዚሁም አረፍ ማለቻ ነው። ይሄን ይመስላል። በዚህ በኩል እንደገና እንደምትመለከቱት እንዳለው ኮሜዲ ነው። እዚህ ጋር ማብሪያና ማጥፊያ አለው። ይሄ ማብሪያና ማጥፊያ ነው። እዚህ ጋር ቻርጀር መሰኪያም ሶኬት አለው። አልጋው እንደምታዩት ጽድት ያለ ነው እና ይሄን ይመስላል ማለት ነው። እዚህ ጋር ደግሞ የምትመለከታት አራት ተከፋች ቁም ሳጥን ናት። እቺ አራት ተከፋች ቁም ሳጥን እዚህ ጋር እንደምትመለከቱት 1 2 3 4 መደርደሪያ ያለው ጽድትና ጥርት አድርገን የሰራ ነው እና እዚህ ጋር ደግሞ ያው ፊት ለፊት ሙሉ የሚያሳይ መስተዋት አለው ማለት ነው። ይሄን ይመስላል። እዚህ ጋር ደግሞ እንደምትመለከቱት ጃኬት መስቀያ አበያና ቱብ መስቀያ ነው። ይሄን በመሰለ ሁኔታ ሰርተናል። ለእናንተ እንስራላችሁ እንላለን። የዚህ ዋጋ አሁን የዚህ ዋጋ በዚህ ሰዓት ላይ ያለው 50 ሺህ ብር ነው። 50 ሺህ ብር ነው የዚህ ቁም ሳጥን ዋጋ ማለት ነው። ለእናንተ ምን እንስራላችሁ እንላለን። እንደገና የዚህን የአልጋ ዋጋ 55 ሺህ ብር ነው። የዚህ አልጋ ዋጋ ያው ንገረን እንዳላ ስላላችሁን 55 ሺህ ብር ነው እንላለን። ይሄ ዛሬው ይሄን ይመስላል። እናመሰግናለን።